أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الصلاة والسلام على رسول الله صلى الله عليه وعلى آله وأصحابه أجمعين السلام عليكم ورحمة الله وبركاته إيالكم لما الله لإثيوبيا حزبنا عندهم لأورومو حزبوش الإثيوبيان لما استدادر له لمي المنجست كوج بيه ميديا ولمي ناقروت أكتيفيستنا نوي تاقاوشنا لمي لتوندموش يملك أتر يالك ملك تعلتشي حق هو اللي جزء حق نو إنيا يأفرت هو اللاجنين አፋር ሁሉ ጊዜ ሐቅ በጣም ይወዳል ውሸትና ምናምን አሁን እንደመማር ይላሉ እንጂ ያልተማረ ህዝብ ለኢትዮጵያ ሲወድቅ ሲዋደቅ የነበረና ብዙ ታሪክ የሰራ አንድ ቀን ውለታ ያልተከፈለው ህዝብ ካለ የኛ ህዝብ ነው። አሁን አንድ እውነታ አለች። የኢትዮጵያ ፖለቲከኞች እየደፋፈኗት ሊሄዱ ይፈልጋሉ። ከትውልድ ወደ ትውልድ እያለፈች እቺ በሽታ እየፈነዳች ብዙ ችግር እየፈጠረች ትገኛለች። አሁንም እውነቱ ይታወቅ፣ እውነቱ ይውጣ። ገዳይ ማን ነው አስገዳይ ለምንድን ነው የሚሞቱት እነማን ናቸው የሚገሉት ለምን አላማ ነው የሚሞቱት የሚለው አንድ ሁለተኛ ደግሞ አማራ ተወላጅ ነኝ የሚል የአጼዎችን ስርዓት የሚያራምድ ከውጭ ሆኖ ኦሮሞዎችን የሚሳደብ በአገራቸው ላይ በልጽገው ሃይማኖታቸውን አስቀይረው ገለዋቸው በአገራቸው ላይ የሚኖሩ መርሐባ አለይኩም ሰላም ማንኛውም ሰው እኛ ያለን በየማስ ሚዲያው እየወጣችሁ አህዮች ጋሎች ምናምን ያላችሁ እየተሳደባችሁ ወለጋ ውስጥ ለመኖር ትፈልጋላችሁ አሩሲ ላይ ለመኖር ትፈልጋላችሁ ሐረር ደርደባ የተለያዩ ኦሮሞ አገር ውስጥ አዲስ አበባን ጨምር ለመኖር ትፈልጋላችሁ ማወቅ ያለባችሁ ነገር ካለ ሰው እየተከባበረ ነው እንጂ ሚኖር እየተሰደባለም አሁን ምሁሮች ነን አንድ ኢትዮጵያኖች እናንተ የሌላው ቤት እየነደደ አዲስ አበባ ውስጥ እንዴት ብላችሁ ነው የምትኖሩት ከወጅ አዲስ አበባ ከሰማይ ነው እንዴት ተፈጠረላችሁ ትናንትና ሚሊሊኮች በእስላም ሃይማኖት ስም ስንቱን ሙስሊም ጨፍጭፈው ከጫፍ እስከ ጫፍ የኢትዮጵያን ህዝብ ደም ሲያነቡ የነበሩትን የነሱ ባንዲራ ካልወጣ የነሱ ሐውልት ካልተተከለ እንደዚህ አይነት አመለካከት አሁን በ21ኛው ክፍለ ዘመን ከሰው ጋር ለመኖር እንዴት ትችላላችሁ ሁለት ነገር አላችሁ ጋሻ ጦር ካላችሁ ታጠቁ ለውጊያ ተንቀሳቀሱ ዛሬ አማራን እናንተ አባቶቻችሁ በሰሩት በፈጸሙት በገደሉት ባስገደሉት በወረሱት በቀሙት መሬት ላይ ሆናችሁ ዛሬ ይቅርታ ጠይቃችሁ ያለፈው አልፏል ወንድሞቻችሁ ነን ባህላችሁ ባህላችን ነው ቋንቋችሁ ቋንቋችን ነው ሞታችሁ ሞታችን ነው ሐዘናችሁ ሐዘናችን ነው ደስታችሁ ደስታችን ነው ያገር ልጆች ነን አንድነት ይሻላል ከምትሉ ሰውን እየሰደባችሁ እያዋረዳችሁ ኢትዮጵያ ለእናንተ ብቻ ከሰማይ እንደወረደች አድርጋችሁ ከውጭ በአዳውያን ጋራ ሆናችሁ የገደላችሁ ያስገደላችሁ አልበቃችሁ ብሎ ዛሬ በአፋርም ክልል ተሰግስጋችሁ አገሩ ወደ ኋላ ያስቀራችሁ ጉቦ ዝሙት ሌብነት ውሸት ፎርጅን እያሰራችሁ ይሄው እዩት የአፋርን ክልል ትግራይ እናንተ ነቅቶ ስላወጣ አንድ ትግራይ የለም 50 ሺህ ትግራይን ከጎንደር ትናንትና ከባህር ዳር አለም እንደየገደላችሁ አወጣችሁት ኢትዮጵያዊነት ካላችሁ ውስጣችሁ ለምን አወጣችኋቸው ምን አላቸው እነሱ ከወያኔ ጋር ባለስልጣኑ ሁሉ ሸሽቶ ሄዶ ነበር እናንተ የምትረጹት አር ነው የሚያሩት ከውጭ ሆኖ ከመፈከር አይደለም ይሄው አስገደላችሁት ይሄ ልጅ ዛሬ እስቲ እናያለን የኢትዮጵያ መከላከያ ሰራዊትም ይሁን ሁሉም ማንንም ሰው አይፈልግም እኔ አፋር ነኝ በኢትዮጵያዊነት አልኮራም ቁሻሻ የሆነች ኢትዮጵያ አልኮራም እኔ ለምን የለም አኩልነት የለም ዛሬ ኦሮሞ የተሰደበ ወይስ ኢትዮጵያዊ ነው ኢትዮጵያ የአማራ ብቻ ከሆነች እዛው ባህር ዳር ላይ ያድርጓት አሮንጋዴ ቢጫ ባንዲራው ኮከብ ያለበትን ባንዲራ እንኳን አትይዙም ለኢትዮጵያ ህዝብ ክብር ስትሉ ፌደራሊዝም የኢትዮጵያ ህዝብ ሁሉ አንድ ላይ ተቀምጦ ይሄ ነውር ነው ይሄ የአጼዎች ባንዲራ ከፈለጋችሁ ክልላችሁ ባንዲራ ለምን አታደርጓትም የኢትዮጵያ ህዝብ ጫንቃ ላይ ሸክም ሆነን እንኖራለን ነው የምትሉት ዛሬ የኦሮሞ ፖለቲከኞች የኦሮሞን ህዝብ አትጨርሱ አትዋሹ የሌለ አንድነት አትፈልጉ ኦሮሞ ባገሩ ላይ ያለው አማራ ጥርግ ብሎ ወደ አገሩ ይሂድ ኦሮሞ ባገሩ ላይ ይኑር ጎርብትና ይመስረት የሌለ ኢትዮጵያዊነት ኦሮሞን እየናቁ ኦሮሞን ጭንቅላቱን አውጥቶ የተናገረውን ልጅ እየገደሉ ታጋዮችን እየገደሉ ያስገደሉ በእንደዚህ የሚመጣ ኢትዮጵያዊነት የለም ትናንትና 360 ቲቪ አፋሮች ጋር የሚኖሩት ኢትዮጵያውያን አሉ እንደዛው አማራ 200 ሺህ የሚሞሉ የሰፈሩ ማለት ነው የነሱም መብት መጠበቅ አለበት የክርስቲያን እዛው ብልጽግና ፓርቲ ከአፋር ክልል ካልመጣ መሬቱ የአፋር አለም ትናንትና ሰፋሪ ስደተኛ ረሃብተኛ ሆነህ መጥተህ የተቀበልንህ አገራችን ለኛን ለመግዛት ትፈልጋለህ ይሄ ነው የናንተ ህልም ይሄ ነው የናንተ ኢትዮጵያዊነት ይሄ ነው ቀይ ባህር ትላላችሁ አሰብ አይደለም አዲስ አበባ የናንተ አይደለችም ዛሬ ማወቅ ያለባችሁ አተላ የሆነ ጭንቅላት ይዛችሁ
ሰውን ልትገዙ እያጫረሳችሁ እያባላችሁ እያስገደላችሁ ዛሬ የለም ማንም የሚሞት የለም ማንም መሬት መግባት አትችሉም ሁሉም የታጠቀ ነው ዛሬ የጅቡቲ መንገድ ይዘጋል ምንም ይዘጋል ማወቅ ያለባችሁ እናንተ ሰው እየሞተ እስላሞች እየተገደሉ ትናንትና ምስንቱ ነው ስታተራምሱ ወያኔ ጋር 50-50 እየተካፈላችሁ የኦሮሞን ሀብት የኢትዮጵያን ሀብት አብራችሁ ነበራችሁ ያ 50 ቢሲ ትንሽ አልጠገብ ስላችሁ ወያኔ ለገልበጥ አላችሁ ማን ነው ወያኔን ያስገባው ትናንትና መንግስቱ ኃይለማርያም በስንት ቢሊዮን የሚገመት መሳሪያ አምጥቶ ስለ ኢትዮጵያ ሲዋጋ የኦሮሞ ልጆች ያነቃችሁ ስትወስዱ የናንተ ጀርናሎች አይደሉም እንደ በቀን የሸጡት በቀን ፀሐይ ተራራ ላይ ስለዚህ ማንኛውም ሰላም ወዳድ ሰላም አፍቃሪ ሶማሌም ይሁን አፋርም ይሁን ካምባታ ወላይታ ሀዲያ ሲዳማ ሁሉ የኢትዮጵያ ብሔረሰቦች ከኦሮሞ ጎንነን ትግሬውም ይሁን ዛሬ ይሄን ስራ መስሩት እናንተ አማራዎች ናችሁ ጽፋችሁ ነበር ብላችሁ ነበር እንገላሃለን ይያሉ ስትሉ ነበር እስላምን ነብይ አለይሂ ሰላቱ ወሰለም ሳይቀር ይሳደብ ነበር ይሄ ከውጭ የሚሳደብ ይሄ አፈክፍት የሆነ አንድ ቀን እስቲ ተው ጥሩ አይደለም ሃይማኖት የዓለም ነው ምንድነው እኛ ኢትዮጵያውያን ነን ክርስቲያንም ዓለም ላይ ያለ እስላምም ዓለም ላይ ያለ ተፋቅረን እንኑር እቺ ሀገር የሁላችን ነች ድሮ ያለፈው እናንተ የፈለጋችሁትን ትናንትና ያመናችሁበትን ሃይማኖት የናንተ ሃይማኖት ኢየሱስ ክርስቶስ አማራ ነው እንዴ አማራ ነው አንዴ ትግራይ ጋራ በሃይማኖት ልትላችሁ ኢትዮጵያ ውስጥ ያለው ሙስሊም ልትጨርሱ ትፈልጋላችሁ ይዛ ደግሞ እንትን ስላለ አንዴ ደግሞ ግልብጥ ትሉና በዘር ትመጣላችሁ አንዴ ደግሞ ኢትዮጵያን አሁን ገባችሁ ቤተ መንግስት ውስጥ ስንት መርዝ ነው የረጫችሁት እናንተ ናችሁ የኦሮሞ ባለስልጣኖች እኔምላችሁ አትዋሹ አታስዋሹ ዛሬ እናንተ ወንድ ከሆናችሁ ሚሊሊክ ሐውልት የነበረበት እዛው ሬሳው እዛው መቀበር አለበት የሃጫሉ ሬሳ እዛ አዲስ አበባ ሚሊሊክ ሐውልት የነበረበት ቦታ መቀበር አለበት በክብር እዛው ላይ ደግሞ ሐውልት መሰራት አለበት አገራቸው አይደለም ዓለም ያውቃል የኢትዮጵያ ህዝብ ሁሉን ያውቃለን ኦሮሞ ስለተበደለ አንገት እያስደፋችሁ በአንዴ ትሸጣላችሁ ትናንትና ስትሸጡ ነበር ሰው አንገት እንደዚህ እንዲያረጋት ትምርት እናንተ ሁሉም ታዲያ እኔ በየቦታው በእንደዚህ ቃላ ብትራቡ የሰው ነገር ለመውሰድ ትፈልጋላችሁ እንዴ ከሰው ሀገር ውጡ ሀብታችሁን ይዛችሁ ሂዱ ውጡ የሰፈራችሁበት መሬት ደቡብም ውስጥ ይዛችኋል ትናንትና 17 ሰፍራችኋል ውጡ ሱዳንም ገብታችኋል ወደ 3000 ካሬ ሜትር የሚሆን ይዛችኋል ያልሄዳችሁበት ቦታ የለም እናንተ ስለዚህ ውሸታችሁ የውሸታ ኢትዮጵያ የምትባል ሀገር ስሟን አንፈልግም ስሟ ይቀየር አንድነትም ከሆነ ስሟ ይቀየር የኦሮሞ ኃላፊዎች ቆሻሻ አትሁኑ ደማችሁ የህዝባችሁ ደም እየሞተ የለለ አንድነት አትፈልጉ እናንተ ልክ እንደ ባሪያ እንደ ጋላ እንደ ቆሻሻ ነው የሚያያችሁ እየተሳደቡ ከአሜሪካ ከምን የተማሩት ሁሉ ዛሬ በእናንተ እጅ እናንተን አጫርሰው እናንተ ድሮ ምኒልክ አሽከር ያደረገ ሲያጋድላችሁ እንደነበር እንደዛ ነው ዛሬ ምን አሉ አሁን ሲናገሩ እየሰማናቸው ነው በጣም ነው የተሰማኝ ነፍጠኛ የሚባለው ክርስቲያን ስለሆነ አሩሲ ውስጥ ክርስቲያኖችን እየገደሉ ነው ትናንትና ሞጣ ላይ እናንተ አይደላችሁ እንደ ቤትና መስጊድና እስላሞችን አማራዎችን የገደላችሁት ምን አይነት ቆሻሾች እንደሆናችሁ ዓለም ያውቃችኋል ያ ሰውን እንትን አትበሉ ሰውን እንደዚህ እንትን አትበሉ እውነቱ ይውጣ ሂዱ አገራችሁ ኢትዮጵያዊነት ከሆነ አንድ ላይ ፌደራሊዝም አገራችሁን ይዛችሁ አጼዎች የያዙት መሬት የኛም መሬት አለ ከአዋሽ ጀምሮ እስከ ሐረር ገና ይቀጥላል ጦርነቱ ለምን ያላለቀ ሂሳብ አለ አባቶቻችሁ አያቶቻችሁ ከቀኝ ግዛቶች ከውጭ ጋር ሆኖ የወሰዱት መሬት ስላለ አትገዙንም በስ ባለማወቅ ነበር ድሮ ዛሬ ግዛታችን እንፈልጋለን እስከ ሐረር ድረስ የኛ ግዛት ነው ኦሮሞ የራሱ ግዛት አለው ጎጃም ነው ወላ ምንድነው የኦሮሞ ግዛት ነው ነፍጠኞች ነን የሚሊሊክ ልጆች ነን ሚሊሊክ ገዳይ ሌባ ቆሻሻ ወራዳ ከውጭ ጋር ተባብሮ አገራችን የሸጠ እኛ አፋሮቹ 3 ቦታ የከፈለው እሱ ነው ሚሊሊክ ታሪክ አላችሁ እንደ እናንተ ታሪክ ትላላችሁ ደብቃችሁ ኢትዮጵያዊነት ኢትዮጵያ የለም ኦሮሞ የሌላት ኢትዮጵያ የለችም ትግራይ የሌላት ኢትዮጵያ የለችም አፋር የሌላት ኢትዮጵያ የለችም ኦሮሞን እየገደላችሁ ትግራይን አውጥታችሁ አሁን እናንተ የምታስቡት ሐሳብ ተዋክተን ትግራይን ይዛለን አይደለም ትግራይ እንድትገነጠል በጣም ትፈልጋላችሁ ኦሮሞን እየገደላችሁ ለመኖር ስታደርጉት የነበረው አሻጥር እንደ ሃጫሉ ያሉ ጀግኖች የማይፈሩ አንበሶች አንድ ነገር ካለ የሚናገሩ እነሱም ማስገደል አብይ ለራሱ አለበት ገዳይ ነው አብይ ትናንትና ከጅቡቲ ሸሽቶ የመጣውን ህፃን ጨቅላ ልጅ 7 ልጆች ያለውን አፍኖ የሰጠ አረመኔ ደብጠጭ ነው
አብይ ውሸታም ነው። አብይ ውሸታም ነው። አብይ አማራ ነው። አብይ ነፍጠኛ ነው። በቃ ኢትዮጵያ የአማራ ከሆነች ኑ ጨርሱን። ሁሉ 100 ሚሊዮን ያለውን ጨርሱና ውሰዱ። ኢትዮጵያዊነት በአንድነት ከሆነ በውሸት የሚመሰረት አንድነት አንፈልግም። ሙስጠፋ ኢትዮጵያ ኢትዮጵያ ይላል፣ በዛ ሌላው ኢትዮጵያ ኢትዮጵያ ይላል። ሶማሌ ልጆች ትናንትና እየተገደሉ በወልዶዛ ሲቀበሩ አንድ የአማራ አክቲቪስት አንድ ይሄ ኢትዮጵያ ኢትዮጵያ የሚለው ተናግሮ አያውቅም። ሶማሌ እስላም ስለሆኑ በየቤታቸው እየተገደሉ በወልዶዘር ነበር የሚቀበሩት በየቦታው። አፋርም ይሄ ቀን ከማታ እየተገደለ ነው በአሸባሪዎች። አንድ ቀን ተናግራችሁ አታውቁም። ኦሮሞና አፋርን ታጫርሳላችሁ እስላም ስለሆኑ። ችግራችሁ ብዙ ነው እናንተ። እስላምን ማጥፋት አልተቻለም። ፖርቱጋሎች ዓለም ሁሉ መጥተው ተዋግተው አልቻሉም። ግብፅን ለመያዝ አልቻሉም። ቤተል መቅደስን ለመያዝ አልቻሉም ነበር። አሁን ነው ሩዝና ስጋ ሲለምዱ ነው። ስለዚህ እስልምና ማጥፋት ከባድ ነው፣ አይቻልም። ራሽያን ጠይቋት። ቼችኒያ ላይ ተሞክሯል፣ ቦስኒያ ላይ ተሞክሯል፣ ብዙ ሀገሮች ላይ። ይሄው እስራኤል በቀን ከማታ ቢሊዮኖች የሚቆጠር ገንዘብ እያወጣች አልሆነም። ስለዚህ እናንተ ችግራችሁ ኦሮሞን ግዛት ለቃችሁ ውጡ። ከዛ በኋላ ነፍጠኛም ሆኑ ጎጠኛም ሆኑ ሴረኛም ሆኑ እዛው። ዛሬ በሱዳን መሬት ትፈልጋላችሁ፣ በዚህ በወልቃይት ያላችሁ ትግራይም መሬት ትፈልጋላችሁ። ትግራይ ስለማይነኩ ነው። ኦሮሞ ለሆድ ተገጅ፣ ለስልጣን ተገጅ፣ ቆሻሻ ስለሆነ ነው። ተገዥነት ገና ያለቀቀውም ያድሮ የነበረው። ዛሬ ነፃ ይውጣ ህዝቡ፣ ይናገር፣ የፈለገውን ማለት አለበት ህዝቡ። እናንተ እንደፈለጋችሁ ባሪያ ሆኖ መገዛት የለበትም ህዝቡ። ስለዚህ ስለ አንድነት ትሰብካላችሁ፣ ስለ ፍቅር ትሰብካላችሁ። ያለ ነገር አይደለም የምትሰብኩት፣ ያለ ነገር አይደለም። ዛሬ ኦሮሞ በገዛ አገሩ ላይ አልቀበላችሁም ካለ አንድነት ደግሞ የሰውን መሬት እየወሰዳችሁ ሰውን አዲስ አበባ ላይ አሁን 3 ይሄ የአማርኛ ተናጋሪ አሁን ክርስቲያኖች ናቸው ጅማ ላይ ዛሬ የተጨፈጨፉ ነው። አንደኛው ወጥቶ ወይታላችሁ እናንተ አማራዎች አሜሪካ ያላችሁ ምን ያላችሁ ዛሬ የኢትዮጵያ ሰንደቅ ዓላማ ተመልሷል። ለንደን ላይ የነበረው የቄሮ ነፍጠኞች ሰብሮ ምንድነው እንደዚህ የሚባል አማርኛ አለ እንዴ? የኢትዮጵያ ልጆች አሉ ኤምባሲውን ቢያነዱትስ ከኦሮሞ ሀብት የበለጠ ያንተ ሀብት አለበት፣ የአባተ ሀብት አለበት፣ የአያተ ሀብት። የኢትዮጵያ 100 ምናምን ሚሊዮን ሀብት ነው። ስንቱ እናንተ ከገዛችሁ እስቲ 3000 ዓመት ታሪክ አላችሁ ኢትዮጵያ ትላላችሁ። የውሸት ታሪካችሁ አንድ ልብስ የለበሳለ እንዴ? ከንፈሩ የሚዘለዘል ራቁቱን የሚሄድ እንደውም ታላግጡበታላችሁ። ፎቶ ልትነሱ ብር ሰጥቷላችሁ። በደቡብ ኦሞ ምናምን ስትገቡ እየቀረጻችሁ ታሳያላችሁ። ምን ያህል ኢትዮጵያ ህዝብ ላይ እንደጨፈራችሁ እንደናቃችሁ። ዛሬ አንድነት የሚል ዲቃላ ነው፣ ውሸታም ነው፣ አረመኔ ነው እንጂ አንድነት የኢትዮጵያ አንድነት የሌለ አንድነት ነው። ኢትዮጵያ ፈራርሳ እንደ ሌላ አውሮፓ አገር ሁሉም አገሩን እየገዛ በመልካም ጉርብትና መሮር ነው። እናንተ አንድነት የምትሉት ደህና መሬት ይዛችኋል። ሁሉም አገር ላይ ሀብታም ለመሆን ትፈልጋላችሁ። ዛሬ ደርደዋል። እኛ አፋሮችን አርቃችሁ አስገድላችሁ ገላችሁ አጼዎቻችሁ ከአዋሽ ጀምሮ ሲከፋፍሉት የነበረው መሬት ወስዳችሁ ዛሬ ናወጣችኋለን። ናውጣ ኦሮሞ ብቻ አይደለም፣ ሁሉ የኢትዮጵያ ህዝብ ቴንሽን እናንተ ላይ ነው። እናንተ ተርቱ፣ አድርጉ፣ ግደሉ። ሰው እየገደለ ነው የሚበቅለው። ዛሬ አንድ አጫሉ ገደላችሁ፣ 1000 አጫሉ ፈጠራችሁ። ሚሊዮን 10 ሚሊዮን 20 ሚሊዮን አጫሉ ፈጠራችሁ። መኪና ይነዳል፣ ከተማ ይነዳል፣ ቤቶች ይፈራርሳሉ። ይሄው ያያችሁ ነው። በሞት የሚሞት ሰው የለም፣ በሞት የሚሞት ኃይል የለም። እኔ የሚገርመኝ ከውጭ ስትናገሩ ስትሳደቡ ይሄው እዚህ አለ አጫሉ እንገልሃለን እናደርጋለን እየቦሰታችሁ ዛሬ ነገሯ ምር ስትሆን ልክ ውሸት እንደተፈበረከ አስመስላችሁ እናንተ ከማን ያልሰር እቺን ሀገር ላይ ያሉት ይሄው አሁን ቆይ አሳያችኋለሁ። የሃይማኖት አባቶች ፖለቲከኞች አይደላችሁም። ሰው ሲገደል ሲዘረፍ ሲጎዳ ወይት ነበራችሁ? ዛሬ ታጨበጭባላችሁ። እናንተም ቅጥረኞች ናችሁ ወይ? የኢትዮጵያ ሃይማኖቶች አባቶች ለሁሉም ሃይማኖት ለክርስትና ለእስልምና ለምን የሚደረገው በደል የሚወሰደው መሬት ሐቅ ሳትናገሩ ቀርታችሁ ዛሬ ነው እንደ እናንተ የምትታዩት። ፖለቲከኞች አትሁኑ። እናንተም ከነዛ ቆሻሾች ነው የምትቆጠሩት። እንደዛ አይነት አመለካከት ነው ያለኝ። አሁን እናንተ ላይ ትወጣላችሁ። አብይ በላካችሁ ቁጥር ሰላም የምን ሰላም ነው? የሞቱት እስካሁን ድረስ ጀርናሎች አሉ፣ መሐንዲሱ አለ፣ አጫሉ አለ፣ ሌላ የሞቱ ኦሮሞዎች እየተገደሉ ለጅብ ሲሰጡ ወይት አባታችሁ ነበራችሁ? ወይት ነበራችሁ? አላህን ፍሩ። ያኺ ዲን ካላችሁ ክርስቲያን ሆናችሁ እስላም ሆናችሁ ምን ሆናችሁ ጥምጣም እያደረጋችሁ ሆዳችሁን ለመሙላት የአብይ ቂጥ ስርስር እየሄዳችሁ ውሸት አትዋሹ። ያሳፍራል።
ዛሬ ኢትዮጵያን ሰላም እንፈልግ ሰላም እኔ የሞቱ ቤተሰቦቼ የሞቱ መሬቴ የተወሰደ እየታረዱ ለሱካር ፋብሪካ ለምን ለአረቦች እየተሸጠ በደቡብ ላይ በሁሉ እስከ ሱዳን ድንበር ስንቱ ምስኪን ድሃ ነው ያፈናቀሉትና የገደሉት አንድ ቀን ተናግራችሁ ታውቃላችሁ አንድ ቀን ስለነሱ እያመጡ እያሰፈሩ ባልደራስ የሚባለው ልክ እንዳበደ ውሻ ከተማ ውስጥ ሲዞር ህዝቡን ሲያባላ ወይት ነበራችሁ ተው አደብ ግዛ አትሉትም ነበር መንግስትን አደብ አፋ ኦሮሞ ብቻ ሲነሳ ዛሬ ኦሮሞ ብቻ አይደለም ሁሉ የኢትዮጵያ ልጅ ጭቁን ደስተኛ ነው ኢትዮጵያ ውስጥ በሚሆነው ነገር መሳሪያ ወደ ዛሬ መከላከያን እያስገባችሁ ነው መከላከያም ማወቅ ያለብህ አሁን በኋላ ልክ እንደ ወራሪ ሰራዊት ነው የምትታየው እንዳትታፈን ኦሮሞዎች አታንቀላፉ ዝም የተኒ የማይሆን ነገር አታድርጉ አይሆንላችሁም ምንም ይሄ ውሸት ነው ዝም ብላችሁ ኦሮሞ አሁን እኮ የነሱ ደም ያፈላኝ ሲሳደቡ ሲሳለቁ ዛሬ ተመለሱና ሀጫሉ ምናምን እኛ እናዝናለን ምናምን ይላሉ መቼ ነው ለሐፃኑ ያደል ሌሎች አሉ ደግሞ እውነቱን የሚገልጹ ይሄው ነው እንደዚህ አድርገው የሃይማኖት መሪዎች ነን ይላሉ እነዚህ ካድሬዎች ናቸው የአብይን ስልጣን ዘመን ለማርዘም ካድሬዎች ናቸው እነዚህ ታዳ ኦሮሞ ሲገደል በየቦታው ወለጋ ላይ ስንት ጊዜ ነው ኢንተርኔት የተዘጋባቸው ለስንት ጊዜ ስንት አመት አድርጓል ስንት ነው የኦሮሞ ልጆች ወለጋ ውስጥ የተጨፈጨፉት በመከላከያ የወሰዱ ከነ ህይወታቸው የተቀበሩት ከቤተሰቦቻቸው ተወስዶ የተገደሉት ስሳ ምንም የሌላቸው መሳሪያ አላችሁ እየተባለ በማስ ሚዲያ እየታየ የተጨፈጨፉት ትላልቅ ሰዎች ጂማው ስንቱን ነው የረሸኑት ወይት ነበሩ እነዚህ አጨብጫቢ ቁሻሾች ሁሉ የእስላሙም አማራነት አለበት ሌሎችም እንደዛው ኦሮሞ አትታለል ሃይማኖት የለም ካድሬዎች ናቸው ሼክ ሁሴንም ወላ ምንድነው የሚባለው والله ነው ምልህ አሁን አማራነት እያየሁበት ነው ወይት ነበረ ሰው ሲገደል እረሄ ጥሩ አይደለም ለምን ይሞታሉ መዋጋት ያለ ነው የተዋጋው ብረት ያዘውን ይዋጉ ከተማ ውስጥ የመጣው ኦሮሞ ስለሆኑ ብቻ እያቃጠሉ ከባህር ዳር ከምናምን አሰልጥነው ያመጡት የአማራ ልዩ ኃይል ነበር እዛ ሰውን ሲያስገድል የነበረው በአፋር ክልል ስንት ጊዜ ነው እየገቡ ግማሽ መሬታችን ተይዟል አሁን ሰፈራዎች ሰፍረውብናል አንድ ቀን ተናገረልን አሸባሪዎች አልሸባብ እየመጡ መንገድ ድረስ እየገደሉን ይሄ ውሸት ነው ውሸት ስለዚህ እኔ ምለው የኦሮሞ ፖለቲከኞች የማይቀዘቅዝ ነገር የሚቀዘቅዝ አታስመስሉ ይሄ አይቀዘቅዝም የሚቀዘቅዘው አጼዎች የወሰዱትን መሬት ለባልተቤቶቹ በመመለስ ድሮው የነበረውን ድንበር ላሉት ሰዎች መስጠት የአፋር እስከ ደረደዋ እስከ ሐረር ከሆነ ለአፋር መስጠት በዚህም ያለውን መሬት የአፋር የተወሰነው ለአፋር መመለስ የኦሮሞውን ለኦሮሞ መመለስ የአማራ የትግራይ ካለ መመለስ ትክክለኛውን እውነት በመነጋገር ፖለቲከኞች ምርሪም ብትሆን እውነት በመናገር በቃ ዛሬ ታቀዘቅዛላችሁ ነገ ይፈነዳል ነገ ታቀዘቅዛላችሁ ነገ ይፈነዳል والله ይሄ አይጠፋም ለምን ደም አለ አጼዎች እኮ ሲቀሰቁ ስንት ነው ኦሮሞ 3 ሚሊዮን ኦሮሞ ነው የሞተው ዛሬ ይቅርታ የሰለጠነ ዓለም ነው አንዲት ሀገር እንመስርት እሺ አማርኛ ለማስተማር ይፈልጋሉ ኦሮሞ ውስጥ አፋር ውስጥ ሆነው አማርኛ ለማስተማር ይፈልጋሉ እኛ ባሪዎች ነን እንደ ቋንቋ አለን ባህል አለን እኛን ለማጥፋት ባህላችንና ቋንቋችንን ለማጥፋት ይሄ ነው ዓላማቸው ዛሬ ግን የነቃ ህብረተሰብ ነው ያለው ይሄ በደል የደረሰው እነሱ ላይ ብቻ አይደለም እኛ ሙሉ ጅቡቲ ተሽጣብናለች ሙሉ ኤርትራ ተሽጦብናል 3 ቦታ የከፈለን የአጼዎች አገዛዝ ነው አፋር አንድ ቤተሰብ ነው በእኛ እንኳን ብንናገር ዛሬ ኦሮሞዎችን በዛም ትገላላችሁ በዚህም ታስገድላላችሁ ውጭ ሀገር ታስገድላላችሁ በዚህ መሬቱን ትወስዳላችሁ ቤተ መንግስት የደረሰው ሁሉ ያቺው ወንበር እንትን ለማለት ያለ አማራ ተሆንልኝ ይላል ያ አኺ አማራን አይፈልግም ኦሮሞ ሰላም አለይኩም ሶማሌም አይፈልገውም ሶማሌ ትግሬ ጋር ሲኖር ነበር ማንንም ጋር ሲኖር ነበር አማራ ምቀኛ ሐሲድ ስለሆነ ያውቃል አይፈልገውም ሶማሌ እኛም አንፈልጋቸውም በስ ይሄ ነው ሀገር አላችሁ ሀገራቸው ሄዱ ወሎ የማንነት ይዛ ታሪክ የመዘገበው አለ ሌላው የማንነት ታሪክ የመዘገበው አለ የሰውን ቋንቋ ባህል ሃይማኖት ያስዳችሁ ወንዱን እየገደላችሁ የቆያችሁ ናችሁ እኮ ዛሬ ጥሩ ታሪክ ያላችሁ ትመስላላችሁ እንደገና ዙራችሁን ትናገራላችሁ ውጭ ሀገር ለምን ነው የተሰደዳችሁት ዓለምን ለሁሉ ለማያስ ትፈልጋላችሁ ቢሆኑላችሁ ስለዚህ እኔ አሁን የገባሁት አማራ አይሰማኝም ቢሰማኝም ይሄው ነው
ይሄ ነው የነሱ ፍላጎትና እንትን ይሄ ነው። እዩ አዲስ አበባ ውስጥ ነው። ይሄው ነው። አሁን እዚህ የፌደራል ምልክቷን ቢያደርጓት ምን አለበት? ይሄው ነው። የራሳቸው ዓላማ አላቸው። አዲስ አበባ የነሱ ነው። ጥሩ ሀገር የነሱ ነው። ቀይ ባህር የነሱ ነው። ሁሉ የነሱ ነው። አፋር የለም፣ ሌላም የለም። ቀይ ባህር የኛ ነው። አሰብ ትመለሳለች። ወላሂ አሰብ ብትመለስም እኛ ጥብስ አድርገን እንበላሃለን። ጥብስ ስጋ ሐላል ነው የሚሆነው። ማን ፈልጋችሁም ምን አደረጋችሁልን? ትምህርት ቤት የለን፣ ጤና ጣቢያ የለን፣ መንገድ የለን። ከሆነ ሰው ሁሉ መጨረሻ ያስቀራችሁን እናንተ አለም እንዴ? የትናንትና ታሪካችሁ ነው እኮ ጀነራሎች ምናምን። እናንተ ከውቆት እስከ ሰው በልጣችሁ ነው። ምን ታውቃላችሁ? ሽርሙጥና፣ ዚና፣ ኸምር፣ ሌብነት፣ ውሸት፣ ሌላ ምን ታውቃላችሁ? የኢትዮጵያ ታሪክ ቆሻሻ ታሪክ ነው። 3000 ዓመት ታሪኳ። እናንተ ናችሁ ደግሞ እነዛ ኢትዮጵያ ብላችሁ ፈጥራችሁ በቆሻሻ። አሁንም ቀይ ባህር የኛ ነው፣ ምን የኛ ነው። ኢትዮጵያ ትልቅ ኢትዮጵያ ታሪክ ወላሂ የላትም። ውሸት ነው፣ በውሸት ላይ የተመሰረተ። አንዳንድ ለእናንተ ሆዳደሮች እና ያለ እናንተ ዓለም የሚኖር አይመስላችሁም። ሰው ያኸይ እናንተ ያደረሻችሁን በደል እኔ ለራሴ ያደኩበት መሬታችንን ቀምታችሁ፣ አገራችንን ቀምታችሁ፣ አያቶቻችንን አስገድላችሁ፣ መሬታችንን ከፋፍላችሁ ተገጅ ባሪያ ያደረጋችሁ እናንተ አላችሁ እንዴ? ዛሬም አፋር ክልል ተሰግስጋችሁ የእናንተ በሽታ ሌብነት አስለመዳችሁ። አፋር የማያውቀውን ፎርጂድ ደረሰኝ እያመጣችሁ ምን እያመጣችሁ ዛሬ ከኛ ጋር ወዳጅ ትመስላላችሁ። ኦሮሞና አፋርን እያጋደላችሁ የእናንተ ነው ይሄ ሁሉ። ዛሬ ኢንሻአላህ እኛ አሁን የምንመኘው ቤተ መንግስትም ይሰበራል። ኢትዮጵያም የምትባል ሀገር ከሄደች ትሂድ፣ የሚዋደድ የሚጎራበት ተከባብሮ ይኖራል። እናንተ አንዲት ኢትዮጵያ የምትሉት እናንተው ሐረር ላይ አሁን እኛ አለን ትላላችሁ። ትናንትና ሰፋሪ ቁልቢ ገብርኤል እያላችሁ አንድ ክርስቲያን የሌለበት ተራራ ላይ እንትን እያላችሁ አገሪቱን እኮ የክርስቲያን ሀገር ለማስመሰል ነበረ። ህዝቡን ክርስቲያን ለማድረግ በጥቅምት እየተደለለ ህዝቡን እየጨረሳችሁ እንትን ለማለት ነበረ። አላህ ግን አላለም። እስልምናን እናንተ ትደፍኑታላችሁ፣ ይወጣል። ትደፍኑታላችሁ፣ ይወጣል። ማን ነው ትናንትና ከትግሬ ላይ ቀምቶ ይሄን 400,000 ዓመት አፋር አይደለም እንዴ ያስረከባችሁ? ታሪኩን በደንብ ለምን አታወጡትም? ከአጼዎች ላይ ተከረፈ። ኦሮሞ ፖለቲከኞች የሌለውን ፖለቲካ ያለ እንዳታስመስሉ። ኦሮሞን አታስበሉት፣ አትግደሉት፣ አትጨርሱት። ለሰው እያላችሁ አትጨርሱት። ይሄን ነው የምላችሁ እኔ። ኦሮሞ ደግሞ ኦሮሞ ነው እየተባለ የሚመጣው እዛው የተወለደ ዲቃላ ከአጼዎች ጋር የመጣ የሰፋሪ ልጅ ኦሮሞ ተብሎ ዛሬ የሚጨርሳችሁ እሱ ነው። ዘር ማንዘሩን ያውቃል። ያንን ስራ ለማድረግ ነው እንጂ ትክክለኛ ኦሮሞ ወንድሙን አይገልም። ያክ ለምን ብሎ ይገላል? ሀብቴ ነው ስላለ አገሬ ነው ስላለ አይገለውም። ስለዚህ ሁሉም ሰው ማወቅ ያለበት እሱ ነው። እቺ ትናገራለች አዳነች ሐቢቢ ልክ ኢትዮጵያ የሷ ብቻ አድርጋ ነው የምትናገር። ስትናገር የፖለቲካም እውቀት የላትም። አብይ የሰባሰባቸው ስብስቦች ናቸው። ካሁን በኋላ እርምጃ እንወስዳለን፣ ካሁን በኋላ እንቀጠቅጣለን፣ ካሁን በኋላ ዝም አንልም፣ ካሁን በኋላ ነው የምትለው። ፈከራ ነው። ኢንተርቪዋን ትሰሙት ይሆናል። ፈከራ ነው። ግን ትገል ያለሽ ታስረ ያለሽ ፈከራ ቦታ የለውም። ሌላ ትፈልጋለሁ ለአዳነች ሐቢቢ ኢትዮጵያን አንቺ እንደምትፈልጊው በእንደዛ ልትገዛ አትችልም። ይኸውና ኢንተርቪዋን ትሰሙ ይሆናል። ይኸውና የኦሮሞ ወታደር የኦሮሞ ታጋዮችን የምላችሁ ወንድሞቻችሁ ላይ መሳሪያ አትተኩሱ። ወንድሞቻችሁ ላይ መሳሪያ አትተኩሱ። አሁን አዳነች ሐቢቢ የምትለውን ኢንተርቪው በደንብ አድርጋችሁ ስሙ። እናስራለን፣ እንገላለን፣ እንቀጠቅጣለን፣ እርምጃ እንወስዳለን፣ ታግሰናል፣ ዲሞክራሲ አገሯ ያባቷ አደረገችው ኪስ ውስጥ አገር የነዛ የምትገለው ኢትዮጵያውንም ነው እኮ እዚህ ስልጣን ላይ ያመጣት የዛ ህዝብ ደም ነው። አንገሽግሾት ነው የወያኔ ግዛት ቀኝ ገጅ አንገሽግሾት ያንን መስዋዕት ከፍሎ የሰደደውን ህዝብ ነው ዛሬ እሷ የምታስፈራራው። አብይ ነው ያመጣት። ከወይት ቦታ እንዳመጣት አይዶን ነው እኔ ማውቀው ነገር የለኝም ስለሷ ታሪክ። ላኪን እሷ የምትለው ሰምቷላችሁ። ስሙ። ትክክለኛ ነገር ቢኖር ኑሮ ሀጫሉ ማን ነው የገደለው? እንዴት ነው የሞተው? ለምንድን ነው የሞተው የሚባለው አማርኛ ይቀርብ ነበረ። ሀጫሉ ገዳዮቹ ይቀርባሉ። ለምን ምክንያት እንደገደሉት
ለዓለም ህብረተሰብ ሁሉ ያስረዳሉ። ዛሬ ኦሮሚያ ውስጥ በጣም በርካታ ሰው ነው የሞተው፣ በሺዎች የሚቆጠሩ። እነሱ ያቀረቡት 50 ሰው ገለናል ነው የሚሉት። እንደ ዶሮ እንደገደሉ 50 ሰዎች ያህል ነው፣ ከ50 በላይም እያሉ የቆሰለው የለም። በሺዎች የሚቆጠሩት ሰዎችን ነው የጨፈጨፉት። መከላከያ በአሁኑ ሰዓት እኔ እንደምሰማው ህዝቡን አንገደልም፣ ስለገደላችሁት ህዝብ ትጠየቃላችሁ ብሏቸዋል ነው የሚባለው። ስለዚህ ይሄ አገር የለም። አማራዎች እናንተ የምታስቡት ወላሂ የለም። ዛሬ አፋርም ክልል አትኖሩም፣ ሌላም ክልል አትኖሩም። እናንተ መርዝ ናችሁ፣ መርዝ። ዛሬ ባቴ ውስጥ አሉ። የኦሮሞ ሀገር ነች ብላችሁ ነበረ። ባቲ የአፋር ሀገር ነች፣ ኦሮሞ እሺ ምንም አይደለም ተብሎ ነበር። ባቲ ውስጥ ያሉት ኦሮሞዎች ቤት ሊሰሩ እንኳን ቤት አይሰጣችሁም። ባቲ ከተማ ውስጥ በሽንት 100 ሺህ ብር ነው የሚገዛው። ኃላፊዎቹ እናንተ ናችሁ። ያልተሰገሰጋችሁበት ቦታ የለም፣ ያላበላችሁት አገር የለም። መርዝ ናችሁ። አላህ ይንቀላችሁ ነው ምለው። እኔ ነቀርሳ ናችሁ። ዛሬ ሰው ስትሰድቡ ስለ አገር፣ ስለ ራሳችሁ ጀግኖች፣ ስለ ቴዎድሮስ፣ ስለ ጎንደር ስትዘፍኑ ምንም አይደለም፣ ዘረኝነት አይደለም። በማተብ በምናምን እያላችሁ ሰው ስለ አገሩ፣ ስለ አንድነቱ፣ ስለ ህዝቡ አላችሁ ወይ ተነሱ ወይ ሲል በእናንተ ላይ በቃ ምኒልክ ምን ታሪክ አለው? እስቲ ቁሻሻ ታሪክ እንጂ ታሪክ አለው? ምኒልክ ትናንትና ዮሐንስን እንኳን ወታደር ላክልኝ ከውጭ ጠላት እየመጣ ነው ሲባል እንዴት ብሎ ነው የሞተው ዮሐንስ? አታውቁትም እናንተ? እውነቱን የሚነግራችሁ ሰው አትወድም። እኔም ምላችሁ የኦሮሞ አክቲቪስቶችም ሆናችሁ እንትን ሆናችሁ ለቅሶ አያስፈልግም። ለቅሶ ከአሁን በኋላ የእናንተ አይደለም። ምንድነው የምታለቅሱት? ለምንድነው የምታለቅሱት? ምንድነው ምንድነው? የሴት ነው። ከአሁን በኋላ ወንድ ሆናችሁ ሸጥ አድርጋችሁ አጫሉን ገለዋል። ብዙ ጀግኖችም ከአሁን በፊት ሞቶባችኋል። ሁሉ ጊዜ የምትበሉበት ምን ምክንያት እንደሆነ ራሳችሁ መጠየቅ አለባችሁ። አንድነታችሁን እናንተ ናችሁ ማጠንከር ያለባችሁ። የኢትዮጵያ የምትባል ሀገር የለች። የአብሲኒያ ህዝብ ከእናንተ ጎን ነው ያለው። የአፋር ህዝብ፣ የሶማሌ ህዝብ፣ የብሔር ብሔረሰቦች ህዝብ ሁሉ ከእናንተ ጎን ነው ያለው። በየቦታው የተሰገሰጉትን እንደናንተው የሚወዳቸው ሰው የለም። ለምን ብትሉ ቆንጆ ልብስ ካዩ ለራሳቸው፣ ቆንጆ ምግብ ካገኙ ለራሳቸው፣ ቆንጆ እንትን ካገኙ ለራሳቸው አይፈልጉም። ሰው እንዲያድግ፣ ሰው እንዲበላ፣ ሰው እንዲማር ስለማይፈልጉ ይሄን ባህላቸውን ይዘው ነው። ዛሬ አጫሉ ሞተ። በአጫሉ ሞት ስንት የሚጽፉት ነገር አላቸው፣ ስንት የሚሳደቡት ነገር አላቸው። እናሳ የሚኒሊክ አምላክ ደፋህ የሚሉት አሉ። ምን አሉ? እንደዚህ ይባላል እንዴ? ግማሾች የእነሱ አዋቂ ነን ባዮች የኤርትራዊን ስዕል ያሳያሉ። አንዴ የትግራይ ተወላጅ ነው ይላሉ። ኢትዮጵያ እንረጋጋ። ሰው እየገደላችሁ እናንተ ታረጋጋላችሁ፣ ጀግናውን እየበላችሁ። ስንቱን ነው የገደላችሁት? ያ ስንቱን ከስንት 100 ሺህ ዓመት ጀምራችሁ ስትገሉ ስታስገድሉ ነው የቆያችሁት። ስለዚህ እኛ እቺ መልእክት ለማስተላለፍ ነው እንፈልገው። ነፍስ ይማርናል እንላለን። ኦሮሞ በትግል ቀጥል። ሁሉም ህዝብ አንተን እያየነው ትንሽ ገፋ ካለ ከየቦታው እየመጡ መንገድ መዝጋት አይቀርም፣ መኪናዎችን ማገት አይቀርም። ያለውን ተዘርፎ እስከዛሬ ብቻቸውን ሲበሉት የነበረውን ሀብት አዲስ አበባ ያለው ባለስልጣን እያራገፈ ሁሉም ህዝብ መውሰዱ አይቀርም። ስለዚህ እኛም እንደዚህ ወስላታ የሆነ ቆሻሻ የሆነ መንግስት ከሚኖር መንግስት አልባ አገር ብትሆን ሺህ ጊዜ እንመኛለን። ይሄ ነው። ጆሃርም ይሄው ተመቷል። ይሄውና ደብድቦታል። ኦሮሞ ስለሆነ ኦሮሞን ሁሉ ጊዜ እየደበደብክ እያስፈራራህ ግዛ ስለሆነ ነገሩ ይሄው ነው። እስላሞች አትሞኙ። ትናንትና ሞጣ ላይ መስጊዳቸውን ያቃጠሉት እነሱ ናቸው። ዛሬ ነፍጠኛ እየተባለ የሚገደለው አማራው ብቻ ነው እያሉ እያወሩ ይገኛሉ። በጣም የሚያሳዝን ነገር ነው። ስለዚህ ሁሉም ሰው በያለበት ጠንከር ብሎ የመጣውን ነገር እንዴት ነው የሚመክተው እያለ እንትን ማለት አለበት። ሞቱ የሃጫሉ ሞት ብቻ ሳይሆን ብዙ ነገር አለው ከስሩ መጠናት ያለበት። እንዴት ነው የሚሆነው? በእንዴት ነው የሚመጣው? የሚታወቅ ነገር የለም። ትግሉ ቀጥሏል፣ ተፋፍሟል። የቀዘቀዘ ነገር የለም። ለማፈን ሞክረዋል። ኢንተርኔት ዘግተዋል። በአፈሙዝ እየገዙ እየገደሉ የሚኖር ህዝብ ካለ እናያለን። ህዝብ ሰላም፣ ፍቅር፣ አንድነት የሚመጣው ሰው አንድ ላይ ሲያድግ፣ አንድ ላይ ተከባብሮ ሲኖር፣
ድሮ ያለፈውን ታሪክ ይቅርታ ምን አለበት? ኦኬ ሚኒሊክ ዛሬ የለም ሙቷል። የሚኒሊክን ስርዓት ያደረገውን ገሏል። ዓለም ነው የሚያውቀው። ዛሬ ሚኒሊክን ተናገራችሁ ብለው ጎዳና ላይ ሰው በጥይት ከሚገሉ ለምን ምን አለበት ይቅርታ ቢሉ? ኢትዮጵያ የወሰዳችሁትን መሬት ላይ እናንተ ልትቀመጡ ልታርሱ ልትኖሩ ድሬዳዋ ከወይት መጣችሁ? ከባህር ዳር ድሬዳዋ ምን አመጣችሁ? ይሄው ነው እኮ ምልክቱ እዛው አለ። እናንተ ገዢዎች፣ ገዳዮች፣ ቀሚዎች ሐረር ላይ የተሰበሩ ቤት መስጊዶች ስንት አሚር ነው የሙስሊም አሚር የገደለው ሚኒሊክ ልትነግሩን እንችላላችሁ? እናንተ ታሪካችሁ ጥቁር ነው። ሁሉ ነገራችሁ ሰውን እያታላችሁ እንትን ለማለት ነው። የእናንተ አክቲቪስቶች እንገለሃለን፣ እንገለዋለን፣ እናደርገዋለን ስትሉ ነበር። ገደላችሁት። መግደል ግን መሸነፍ ነው። የኦሮሞን ህዝብ አጫሉን ገላችሁ ታሸንፉታላችሁ ማለት አለ። የኦሮሞ ህዝብ ይቀጥላል። ሁሉ አሻጥር ኢትዮጵያ ውስጥ የሚነደውን እሳት በዚህም ጦሩም ውስጥ ብትኖሩ ምን ጉቤኞች፣ ውሸታሞች እናንተው ናችሁ። ሌላ ምንም ነገር የለም። እና የአጼዎች ልጆች አገር አላችሁ። ይሄውና ይሄ ትናንትና ግደሉት፣ ይሄ ቆሻሻ መሞት አለበት ሲል የነበረው ነው። ዛሬ የሃጫሉን ቤተሰቦች ርዱት፣ የሃጫሉን ቤተሰቦች እንደዚህ አድርጉት የሚሉ እንደዚህ ክፍታፍ እያላችሁ እስላምን ሲሳደብ ምን ሲሳደብ ሰው እኮ ስሜት አለው። ስለዚህ ምንድን ነው የሚሆነው? መጨረሻው እንዴት ነው የሚመጣው? የሚታይ ጉዳይ ይሆናል። ጆሃር መሐመድ የእስላሞች አንድነት ግንባር ነው። እኛ እንወደዋለን፣ እናከብረዋለን። የኢትዮጵያ መንግስት እስላሞችን የሚያከብር ከሆነ ዛሬ ሙፍቲ ያለ ይሄ ከሚያዞሯቸው ወሬኞች እነዚህ ፖለቲከኞች የበለጠ ጆሃር መሐመድ ዛሬ ዲሞክራሲ ካለ ዘብ ተሰጥቶት መውጣት አለበት። አብይ መውደቂያ ጆሃር ነው የሚሆነው። ዛሬ አንተ መሳሪያ ይሄ የውሸታሞች መፈብረኪያ ትናንትና ወያኔ አሸባሪዎች ናቸው እስላሞች ብለው ቪዲዮ አቀነባብረው መሳሪያ አልሸባብ ጋር አልቃይዳ ጋር እያለ በቅዳድ ምናምን እያለ ሲሰሩ የነበሩትን ፊልም ዛሬ አንተ ለራሴ የሰጠውን መሳሪያ ግርግር በተነሳበት ዛሬ አጎቱ ሞቷል የልጁ ሁሉን ነገር የምታደርጉት እናንተ ናችሁ። ያሰባችሁበት ነገር አለ። ግን ይሄ ውሸት የኢትዮጵያ ህዝብ አውቆታል። ጆሃር መሐመድ አላህ ካለው ይወጣል። አንተ ግን ቤተ መንግስት ውስጥ ትቀራለህ እንዳይመስልህ። አንተ ለዚህ አፍሪካ ቀንድ ላይ ላሰብከው ልጨርሰው ላሰብከው ህዝብ ልታሳድጋት ለፈለከው ለአማራ ወደብ፣ ቀይ ባህር፣ ባህር ኃይል ወዘተ ይሄ አይሆንም። ህልም ነው፣ ህልም ነው። አማራ የሚመራው መንግስት እስካለ ድረስ ወላሂ 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 ማንም ሰው አይቀበልም። ኃይል ካጣን አላቅም። አማራ ጸረ ሙስሊም ነው። አማራ ጸረ ሰውን ሰብአዊነት ነው። አማራ ጸረ ብሔር ብሔረሰቦች ነው። ይሄን ነው የምንለው እኛ። ማንም አይፈልግም። ዛሬ ሃጫሉ ገለውታል። ይሄውናው ሚሊዮን ሃጫሉ ነው የተፈጠረው። ይሄውናው ስለዚህ ትግላችሁ መቀጠል አለበት። ከሞት ሞት ይሄ ነው የሚሉት። ይሄ ነው አባባላቸው። ጀምራችሁታል፣ እንጨርሰዋለን። ይሄ ነው። የሀገር ማፍሪያ ናችሁ እናንተ ኦሮሞዎች። ሌላም ብሔር አሉበት። የሀገር የኢትዮጵያ የነሱ ሀብት ነች፣ የነሱ ሀገር ነው። ተሰደው ውጭም ውስጥም ኢትዮጵያ የነሱ ነች።
ስለዚህ ንቃ ነው የምልህ እኔ ብሔር ብሔረሰቦች ኢትዮጵያ የምትባል ሀገር የለችም አብይ የሚያቀነቅነው ሙዚቃ የሞተ ሙዚቃ ነው ይሄ ድሮ ጊዜው ያለፈበት ስለሆነ ማንኛውም ሰው በአሁኑ ሰዓት የአብይ መንግስት መቃወም ነው ያለበት በቃ ይሄ ነው ውስጥም ሆነው ሲሳደቡ ነበር ብዙ ነገር ሲሉ ነበር ያለውን ትንሽ እንገንባ አባይ ምንድነው ያኺ ኢትዮጵያ ህዝብ ያለቀ መብት የሌለበት ሀገር የምን አባይ ነው የምን አባይ ድራሹ ይጥፋ ያኺ ሰው በሰላም የማይኖርበት አገሩ ላይ መሬቱ እየተቀማ የሚኖርበት የሚደፈር የሚገደልበት የሚረገጥበት ዘላለም ጦር መሳሪያ ይዞ ዲፋ ላይ የሚያድርበት አባይ ምንድነው አባይ ጥምባ አባይ ገደል ትግባ አባይ ምንድነው አባይ ሰው ስለ አባይ ነው እንደሚኖረው ሰው ሰላም ነው መጀመሪያ የሚፈልገው ሰው በመጀመሪያ ውሃ ነው የሚፈልገው በመጀመሪያ ብልጽግና ትምህርት ነው የሚፈልገው አባይ መነገጃ ህዝብ ጭንቅላት የለው መሰለኝ አባይን ገደል አስገቡት ብሉት ከፈለጋችሁ ስለዚህ የኦሮሞ ህዝብ ስለ አባይ አያገባህም ስለምን አያገባህም ያለህ ወንዞች ተሽጠዋል ለኬንያም ለምንም የሀገርህ ሀብት ይበቃሃል ለሶማሌም ስለዚህ ኦሮሞም ሶማሌም ደቡብም ወላይታም ሲዳማም አሩሲም ከምባታም ሀዲያም ዶርዜም ሁሉ ስልጤም ጉራጌም ሁሉ ብሔር ብሔረሰቦች ተደጋግፈን እነዚህን መርዘኞች ፈረሰኞች ገዳዮች አስገዳዮች ዘማቾች አዘማቾች ዘራፊዎች አዘራፊዎች የነሱ ልጆች ናቸው ዛሬ የሚፈክሩት ትናንትና የገደሉት አባቶቻችን አጽም ላይ ተቆምቁመው የተሸጡ መሬት አለ ዛሬ ቀይ ባህር የሚሉት ግማሹን ለፈረንሳይ የሰጡት ጅቡቲን እነሱ ናቸው ግብፅን ትናንትና የአፋርን ህዝብ ሲያስመቱት ምኒልክ ነበረ የውሸት ታሪክ ነው ያላቸው የውሸት ታሪክ የሸፈት ታሪክ ከአድዋ ከንትን ተመለሰ ከአዶሊስ ተመለሰ ከምን ተመለሰ ይሉሃል ውሸት ነው አገሩን የከፋፈሉት የሸጡት እነሱ ናቸው ለስልጣን ሲሉ የሰውን ኦሮሞን ለመጨረስ ሌላውን ብሔር ለመጨረስ ከውጭ የሚገባውን የሰውን ሌላውንም እንዲገሉ ሲፈቅዱ የነበሩት እነሱ ናቸው በዛም እየወጉ ሲያዳክሙ ከውጭ የመጣውን ጠላት እንዲያዳክም ሲያደርጉ ታሪካቸው ሁሉ ጥቁር ነው የማያውቀውን ሰው ያታሉ ኦሮሞ ህዝብን የምልህ የለም ዛሬ ቤተሰቦቹ ይረዱ ምን ይደረጉ ቢቢቢቢቢ ኦሮሞ ወንድሞቻችን እንረጋጋ ምንም መረጋጋት የሚባል መረጋጋት አንድ ነው አማራ ወደ አገሩ ጎንደር ወደ ባህር ዳር ወደዛ ይመለሳል አፋሩም ወደ አካባቢው ሁሉም የኦሮሞ አዲስ አበባ የኦሮሞ ለምን በውሸት እንትን ይላል ትናንትና ምኒልክ በጦርነት ነው የገባው ደም እየገደለ 3 ሚሊዮን አንቋል ኦሮሞ ዛሬ ካሳቸው የነሱ ልጆች መፈክር ነው እንደገና እነሱ ስንገል ድሮውኑ ሞታችኋል ዛሬ ጆሃር ታስሯል አስወጡት እስቲ ስንት መፈክር አለ ስንት ነው የምንሰማው በማድሚ ማስ ሚዲያ እየወጡ አሁን ምን አሉ ደግሞ ነፍጠኞች ያሉ እስላሞቹ ክርስቲያኖችን እየገደሉ ነው እስላምና የክርስቲያን ጦርነት አሁን ሊቀሰቅሱ አልሆነላቸውማ ይሄ ነው ድሮውኑም ኦሮሞም የከፋፈሉት በእስላም በክርስቲያን ነው አሁን ደግሞ ምን ይላሉ ነፍጠኞች ያሉ ጅማ ላይ እስላሞቹ ክርስቲያኖችን እየገደሉ ነው እንደዚህ ሆኗል የሚናገሩትን ነገር ያቁም መስቀል ያዙት ቄሶች እንኳን ሳያፍሩ ነው የሚናገሩት እነሱ ስለ ኢትዮጵያ አይደለም ደንታቸው እኛን አጫርሰው ያችን መሬት ለመውረስ ነው የኦሮሞኑም መሬት ሀብት አዲስ አበባም ናዝሬትም ሁሉ ወደዚህም መጥተው እስከ ቀይ ባህር ድረስ ባህር ኃይልም ለመመስረት የድሮ ህልማቸው ዛሬ ኢትዮጵያ የምትማል አገር ለህዝቧ ማትሆን አረንጓዴ ቢጫ ቀይ ያለውን ኮከብ ያለውን አንዲት ኢትዮጵያ የምትፈልጉ ከሆነ እዚህ በየ10 ሰዓቱ ዩቲዩብ እያመጣችሁ የምታሳዩን ለምን አትናገሯቸውም ይሄ አረንጓዴው ልሙጡ የኢትዮጵያ ባንዲራ አይደለም የቤተ ክርስቲያን ነው ኢትዮጵያዊነት አንድ የሚያደርገን ያው የኛው ባንዲራ ሆኖ ተቀብለውናል አክብረውናል እቺን ኮከብ ግን እነሱን እስቲ እናክብራቸው ይሄ ሰፊው የኛ ነው መሃል ላይ ያለችው የብሔር ብሔረሰቦች ነች እቺን እናክብራት ለምን አትሉም አንድ ቀን ስትናገሩ አልሰማናችሁም ስለዚህ ከናንተ የሚጠበቅ ምንም ነገር የለም ሁሉ አባዜ ነው ብዙ ወሬ ሲበዛ አዳነች ሐቢቢም ወጣ ካሁን በኋላ እንታገስም እናስራለን እንጨፈጭፋለን እንደበድባለን አገሯ ያባቷ አገር ነው ኪሷ እንዳወጣቸው ማፊያ ትናንትና በአቋራጭ መተሽ ደም የፈሰሰበት አገር ነው ይሄ አንቺ ሰው ልትገሊያት ልታስሪያት ይሄ አገሩ የኢትዮጵያ የመቶ ምናምን ሚሊዮን ህዝብ ነው ኢትዮጵያ የምትባለው አገር በአሁኑ ሰዓት ልታፈራርሷት ነው አፈራርሷት ኦሮሞ የራሱ ሪሶርስ አለው የራሱ ሀብት አለው ይበቃዋል የተማረም ኃይል አለው አማራውም እንደዛው ይሂድ ትግራዩም እንደዛው አፋሩም እንደዛው ይመሰረታል በግዱ እየተፍጨረጨረ ያድጋል ሶማሊያውም እንደዛ የተማረ አለው ከሀገሩ ጋር ይቀላቀላል ችግር የሚባል ነገር የለም ደቡብም ወደ ደቡብ ሱዳን ምኑም ትከፋፈል ከሁሉም ቦታ ፈብሪካው አውሮፓዎች ለአፍሪካ
የራሳቸውን የሚፈልጉት የክርስትናን ሃይማኖት ለማስፋፋት የመሰረቷት ሀገር ስለሆነች በሚኒሊክ እጅ ዛሬ ጊዜው እንደዛ አይደለም። አሁን እናንተ በአፍ ነው፣ ነገ የሚፈነዱ ይመጣሉ፣ ከዛም የሚያልፉ ይመጣሉ። ለአንኖ እናንተ አላወቃችኋቸው እንጂ እየሞቱ የሚኖር ህዝብ ላይ ነው ስትረገጡ የነበራችሁት። እየሞተ የሚኖር ህዝብ ሳይሆን እየሞተ የሚኖር ህዝብ ነው። ለህይወቱ የሚሳሳ አይደለም፣ ለክብረቱ የሚሳሳ ህዝብ ነው ስትረግጡ የነበር። ስለዚህ እኔ እቺ ነው መመክራችሁ። ከውጭ ሆናችሁ አስሬ ማስ ሚዲያ ላይ እየገባችሁ ሰው እንደዚህ ተናገረ የእናንተ የሚናገሩትን ለምን አታከሽፉም? ኢትዮጵያዊነትን የሚንድ ነው፣ ሃይማኖትን የሚነካ ነው፣ ብልግና ነው፣ እንደዚህ ነው። በየሰዓቱ 3 ቢሊዮን ህዝብ የሚያምንበትን እስልምናን ሳይቀር እያቋሸሻችሁ ኪታብ እያቃጠላችሁ ያላደረጋችሁት አላችሁ እንደ እናንተ እኮ ፖለቲካ አድጓል። ስታተራምሱ ዛሬ አይተን እንዳላየን ሆነን ይሄው ተነሳ። ዛሬ አጫሉ የነጻነት ደም ነው። ያጫሉ ደም የነጻነት ተክል የምትበቅልበት ደም ነው የከፈለው አጫሉን እናንተ ልታጠፉ ብሔረሰቦችን አገር ልትወሩ ልትገሉ ነው የገደላችሁት። ያጫሉ ግን ሰው እንዲኖር ህይወት የከፈለ ጀግና ነው የምለው። አሁን ትበቅላለች ህይወት። እውነተኛ ዲሞክራሲ ያለባት አንድነት ያለባት ፌደራሊዝም ያለባት ሀገር ትመሰረታለች ወይ ተበታትና እንደ ሶማሊያ እንራቆታለን። ምንም ችግር የለውም። ድልድይ ሲሰበር፣ መኪና ሲቃጠል፣ በዛ ስትመጡ በዚህ ስንመጣ፣ በዛ ስትሄዱ በዚህ ምንም ችግር የለውም። ለጥፋት ምንም ጥፋት ፍለጋ አይፈልግም፣ ግንባታ ነው እንጂ። አዲስ አበባ ውስጥ ኤሌክትሪክ እያበራችሁ 24 ሰዓት ነዳጅ ከጅቡቲ እያወረዳችሁ ትኖራላችሁ ወይስ ጅቡቲና አዲስ አበባ መሃል ያለው መንገድ ላይ ወደ ሚሊዮን የሚሆን ሰራዊት ዘርግታችሁ ያንን እየቀለባችሁ እየተጓተታችሁ ትኖራላችሁ? እናያለን በእኛ በኩል ማለት ነው። በሶማሌም እንደዛው ነው። ሶማሌ ዛሬ ነቅነቅ እናንተ ስትሉ በአፈና የራሳችሁ የፈለጋችሁትን አምጥታችሁ አንዱን ሲገል የራሳችሁ ጥቅም ካለበት እንዳላያችሁ ትሆናላችሁ። አፋር ትናንትና ሲሞት ነበር፣ እሪ እያልን ነበር። ለምን ጆሮ አልሰጣችሁንም? የእናንተ ጉድ ገና ነው። እኔ የምለው ይሄ ነው። ይሄ ደረቅ ኢትዮጵያዊነት አዲስ አበባ ላይ እናንተ ለመነገድ ቢሊዮነሮች ለመሆን አሜሪካም እናንተ፣ አዲስ አበባም እናንተ፣ ባለስልጣኑም እናንተ፣ ኢንቨስተሩም እናንተ፣ ሁሉም እናንተ ለመሆን ትናንትና 50-50 ወያኔ ጋር ስትካፈሉ እንዳልነበረ ወያኔ ዘወር ሲል አሁን ደግሞ ኦሮሞ መጣችሁ። ኦሮሞን ደግሞ እኛ ወያኔ እንላክብህ ወይስ 50-50 ብላችሁ እዛው ገባችሁ። አሁን 50 አለም 100ዱን ትፈልጋላችሁ። በሰው ሀገር ላይ ገደሉን ሞት ለምን ትኖራላችሁ? ሂዱ። አንፈልጓችሁም ካላችሁ ሂዱ ሀገራችሁ። አገር አለን እንደምትሉት ሂዱ። እናንተ ከማዳጋስካር ነው የመጡት። አፋችሁ የማይለው ነገር አለው እንዴ? የማትሉት ነገር እኮ የላችሁም። 70-80 ሚሊዮን አውጥታችሁ ልትወረውሩ እናንተ ልክ እዛ እንደተፈጠራችሁ ምንድነው የሚባለው? ነቢላ ስሌማን ከሱ አርግዛ ታቦት ይዛ መታ እንትን ላይ አውርዳ የሌለ ፈብሪካ አንዴ በእስራኤል ትሆናላችሁ፣ አንዴ ምን ትሆናላችሁ፣ አንዴ ፈላሻን እንትላላችሁ፣ አንዴ አሁን ከሞሳድ ጋር ሆናችሁ ደግሞ ሰውን እየገደላችሁ ይሄው አገር ልታምሱ ስልጣን ላይ ትወጡ። ወላሂ አትችሉም። ዛሬ አልহামዱሊላህ ሁሉን ያወቃል። በየጫካው ወታደራዊ ስልጠና መውሰድ አለባቸው። ሁሉም ሰው የራሱን አካባቢ ይከላከላል። ተፋቅረን ትመጣላችሁ፣ ትሰራላችሁ። ህጉን አክብራችሁ አገር የኔ መሆን አቋችሁ የኔን ቋንቋ እየተማራችሁ የኔን ባህል እየተማራችሁ ከባህር ዳር ሆነ አፋር ክልል አማርኛ ታስተምርልኛለህ። ከባህር ዳር ሆነ ሐረር አማርኛ ታስተምራለህ። ከባህር ዳር ሆነ ጅጅጋ አማርኛ ታስተምራለህ። ከባህር ዳር ሆነ ጅማ፣ ወለጋ፣ አሩሲ፣ ባሌ፣ ሲዳማ ሁሉ ማናችሁ እናንተ? ያ እዛ ያለውን እንኳን ብሔረሰቦች አላከበራችሁም። ቅማንት አሉ፣ ሌላ አሉ፣ አገው አሉ፣ ስንት ብሔረሰቦች አሉ። እነሱን እንኳን አላከበራችሁ። እንኳን እኛን ልታከብሩና አፍናችሁ ልክ ብቻችሁን የምትኖሩ ትመስላላችሁ ስር ለቃችሁ። ይሄ ሁሉ ፓወር የሰጣችሁ የውጭ ቀኝ ገዥ ነው። ዛሬ ግን ራሱም ይሄ ኮሮና አሁን ደግሞ አዲስ ቫይረስ ተገኝቷል ብሏል። የራሱ ዓለም የራሱ ጉዳይ ውስጥ ነው እንጂ ስለናንተ ጊዜ አያገኝም። ሰላም አለይኩም ወራህመቱላሂ ወበረካቱ። እቺን ቪዲዮ አዳርሱልኝ። የኦሮሞ ባለስልጣን ኦሮሞን አትግደሉ። እናንተ በፈለጋችሁ ሰው ሊኖር አይችልም። ህዝቡ በፈለገው ይኖርበት። እናንተን የመረጣችሁ ህዝብ ከሆነ ቀኝ ገዢዎች ሰው ገዳዮች እየገደላችሁ እንደ ማንኛውም ዲክታተሮች እንደሚያደርጉት እንኖራለን የምትሉ ከሆነ ግን ታሪክ ያስጠይቃችኋል። ብዙ እድሜ አይኖራችሁም። ይሄን ማወቅ አለባችሁ። ዓለም ላይ የለም። ሱዳንም ላይ ተቀስቅሷል። ሌላም ሁሉ ዓለም ላይ የኦሮሞ ህዝብ አንተ የመረጥከውን መርጠህ በትክክለኛ ዲሞክራሲና ፌዴራሊዝም የሚደራደር ካላክ ቅጥረኞች ቁሻሾች ትናንትና የወያኔ ቅጥረኞች የመረጧቸውን እነሱ ያሰለጠናቸውን ሌቦች
ዛሬም እየገደሉ እያስገደሉ ምንም እንዳልሆነብህ ሊያስመስሉ የሚያመላክቱ አትቀበላቸው ነው የምለው። ጆሮ አትስጣቸው። ጆሃር ደግሞ መውጣት አለበት። አብይ የጆሃር ጥያቄ ኃይለኛ ጥያቄ ነች። ጆሃርን ብትለቀው ይሻላል። እቺ ነው የምልህ። ሌላ ምንም ምንዝተው ምናምን ነገር የለም። ወደፊት ግፉበት። ከዛ በኋላ ምንድነው የሚመጣው ምንድነው የሚከሰተው አብረን ማናየውነን። ከዚህም በፊት ስንለው ነበር። አብይ ልክ እንደ ጌታ ራሱን አደረገ። ጀርዲን ያስውባል። አዲስ አበባ ላይ የተለያዩ ቦታዎችን ይሰራል። የአውቶቡስ ማቆሚያዎች በስንት ቢሊዮኖች ይሰራል። የአፋር ህዝብ ውሃ የለውም፣ ውሃ መንገድ የለውም፣ አንድ ድልድይ የለውም፣ አንድ አስፋልት የለውም፣ አንድ ሀብታም የለውም። እኛ አፋር ህዝቦች በእኛ ውስጥ እያደረጋችሁ ነው የምትወስዱት። እያስገደላችሁ እየገደላችሁን መከላከያ ምኑም እየገደለን በዛ ነው የምትኖሩ። ዛሬ ግን እኛ እንደ ጠላት ስለምታዩን ጠላት እንደሆናችሁ እናንተ የገዥ መንግስት ነው የሌለች ኢትዮጵያ ልክ ያለች ታስመስሏታላችሁ። ለህዝቧ ማታበላ በኩል አይን ማታይ በኩል ማትፈርድ ኢትዮጵያ ምን አይነት ኢትዮጵያ ነች? ኢትዮጵያ አማራ ብቻ ስለወደዳትና ድሮ ማርና ቅቤ መሳፍንቶች የሁሉን ድሃ እየገደሉ እጅ እየቆረጡ የሁሉም ሴት እንደፈለገ እየተጨማለቁ ያ ዘመን ያለ ይመስላችኋል? የማር ጠጅና ምናምን እየጠጡ የኦሮሞ ልጅ በድሃ እየሞተ በህማም እየተሰቃየ መንገድ የለ ትምህርት ቤት የለ ምን የለ። ትናንትና ምን እንደነበረ መንግስቱ ኃይለማርያም ሲይዝ ዓለም የሚያውቀው ነው። የሱ ውሻ የኃይለ ሥላሴ ውሻ ልደቷ ሲከበር ዓለም ይጠግብ ነበረ። ሰው በራብ እየሞተ ወሎዮ እያለቁ መንግስቱ ኃይለማርያም አብዮት ሲያከብር ወሎ በሙሉ 77 ድርቅ ስንቱን ኦሮሞ ነው የጨረሰው። ስለዚህ የእናንተ ታሪክ ጥቁር ታሪክ ነው። እዛው ይሁን። ሀውዜንም በአየር ነው እኮ ያቃጠላችሁት ሙሉ ከተማ። ስለዚህ ማን ላይ ነው የምትጫወቱት እናንተ? ዛሬ ትግራይን ስትሳደቡ ኦሮሞን በዚህ ስትሳደቡ በአንዱ ትካሻ ተሰቅላችሁ ልትወጡ ትፈልጋላችሁ። ማንም እድል የሚሰጣችሁ የለም ያ ሐቢቢ፣ ሁሉም ሰው ያውቃል። ሰላም አለይኩም ወራህመቱላሂ ወበረካቱ።